አንድ ባሪያ እጁን ከዘረጋ አምላኩን ከጠየቀ ላይ መልሰው ቃል ገብቷል አላህ ባዶ ላይ መልሰው ችግሩን ለማንንም ሳይነገር ያ ማለት ሰዎችን በዱዓ እገዙኝ ማለት አይቻልም ማለት አይደለም ኃጢያቱን ለማንንም ሳይነገር መማር ከፈለገ የንሰርቻለሁ ብሎ ለማንንም ሳይነገር ቀጥታ አላህን ሙባሽር ማግኘት እንደሚችል ማረይ ካለው ይሄ የምህረት መጠየቂያ ሰማይ ነው ይሄ ቂብላቱ ዱዓ ክፍት ነው ካላህ ጋር መታረቅ ይችላል አንድ ሰው ከፈጣሪው ጋር በዚህ ሰይጣን እንዲገባ አልተፈቀደለትም ባሪያዬ እኔን አውቆ ከተበከ ተመጣ በሩ ክፍት ነው ይሄ በር ቢዘጋው መቼ ነው ሞት የቀደመው ዕለት ወይንም ፀሐይ በመዕራብ ይወጣች ለታ ነው የዱዓ በር ነው አንድ በር በታች በኩልስ ይሄኛው ደግሞ አሉ يسجر لي بلا الله سبحان الله ለኔ ግንባሩን የክብር ግንባሩን የሚደፋበት ምድር ነው ለኔ ብሎ የሚዋረድበት ነው ስጁር ላይ ለምኑኝ ለኔ ሰግዶ ባሪያው ከፈጣሪው ጋር የሚገናኝበት ነው አዎ እናም فحق على الله اسلط عليه شيطانا በዚህ በሁለት በሮች ሰይጣን መንጣት አይችልም فالمكان الاعلى هو مكان صعود الدعاء ላይኛው የሰራ መውጫ ነው የዱዓ መህጃ ነው መሰላል ነው ክፍት ነው ይሄ አልተዘጋም እንዳለ ነው ሩኩዕም ቢሆን ደግሞ ስጁድም ቢሆን አዎ hatta ቁርአን መቅራት እንኳን አይቻልም ሩኩዕ ላይ ነው ስጁድ ላይ ለአላህ ሩኩዕ ላይ አሁን ምሳሌ ኢማሙ መኡመን ብለህ ገብተህ አንተ ገና እዲነ ሱራጡል ሙስተቂም ይያልክ እሱ ሩኩዕ አረጋ አይደለም ተከተለ እንጂ ሱራጡል ለዚና አምታ ማታችን ሩኩዕ ላይ ምነው فعزموه في ركوعكم اللهን አልቁት سبحان ربي العظيم سبحان ربي العظيم سبحان ربي العظيم በሉ እንጂ ولا الضالين امين ብለህ መጨረሳችን ምሳሌ የጀመርከውን ቁርአን በቃ ምን قراءة الامام قراءة المأموم አንተ ፋቲሃ የሚወጅብህ መቼ ነው ጊዜ ሲወርህ ነው ጊዜ እየቀራ ታላለቀሳ ዝም ብሎ ዛረካ ፈርካ فزارك الامام فركع ተከተል سبحان ربي العظيم እንጂ ሱራጡ ለዚህ ነው የለም ዝም ወለ ኩፉና ሀዲ ምን በረገር የለም ዝም ላይ እሱ እዛው ተቋርጧል እዛው አቁመዋል ይሄ አዲስ ነው ሌላ ነው እሱ ጁዱ ላይ ቁርአን አይቀራም ምናልባት ረበና አቲና ፊ ዱንያ የዱዓ ቁርአኖችን እሱን መተቀደስ ሱጁድ ላይ ዱዓ ነው ነብያችን ለዚህ ነው ሱጁድ ላይ አቅረብ ነው ለባሪው አላህ ለባሪው ቅርብ ነው ሱጁድ ላይ ፈልጉት